ሰላም የኢዲዩ ገበታ ቤተሰቦች፣ እንግዲህ ዛሬ በአዲስ ቪዲዮ መተናል ማለት ነው። ዛሬ የምናየው በኢንትራንስ ኤግዛም ላይ በማቴማቲክስ ኮርስ ላይ በተደጋጋሚ በየአመቱ የሚመጡ ኮመን የሆኑ ጥያቄዎች አሉ። ስለዚህ ዛሬ ምንድነው የምናደርገው? ፓርት 1 ቪዲዮ ነው የምንሰራላችሁ። በዚህ ፓርት 1 ቪዲዮ ላይ ማትስ ላይ ኮመን የማይቀሩ ብዙ ጊዜ የሚመጡ ጥያቄዎችን ዛሬ መስራት እንጀምራለን ማለት ነው። ስለዚህ ወደ ጥያቄው እንግባ። የመጀመሪያው ጥያቄ ኮመን የማይቀር ብዙ ጊዜ የሚኖረው የጥያቄ አይነት ልክ እንደዚህ አይነት ጥያቄ ነው። ያ ማለት ምን ማለት ነው? ለምሳሌ ይሄን ጥያቄ ብናይ ሲምፕሊፋይ 0.2 ታይምስ 0.01 ኦቨር 0.002 ነው። ስለዚህ ይህንን መጀመሪያ ምንድነው ሲምፕሊፋይ ነው የምናደርገው። ይሄኛው ሲምፕሊፋይ ሲሆን ስንት ይመጣል? ስለዚህ ቅድሚያ ማድረግ ያለብን ምንድነው ከላይ ያለችዋን ፓርት እናባዛታለን ቅድሚያ እንዲቀርብ። ያ ማለት ነው በትራዲሽናል ዌይ እስቲ ካልኩሌት እናደርገው 0.01 ታይምስ 0.2 ነው። ስለዚህ ይሄንን በትራዲሽናል ዌይ ካልኩሌት ስናደርገው 2 ታይምስ 1 2 2 ታይምስ 0 0 2 ታይምስ 0 0 0 ታይምስ 1 0 0 ታይምስ 0 0 0 ታይምስ 0 0 ይሆናል ማለት ነው። ስለዚህ ይሄ ማለት ነው 2 0 0 0 ይሆናል። ስለዚህ ፖይንቱ የቱ ጋር ነው የሚገባው የሚለው ለማወቅ እዚህ ጋር 1 2 ስለዚህ ይሄ 2 ፕላስ እዚህ ጋር ደግሞ 1 ማለት ያ ማለት ፖይንቱ ያለው ሁለተኛው ላይ ነው። እዚህ ጋር ደግሞ አንደኛ ላይ ነው። ስንደምራቸው 3 ይመጣል ማለት ነው። ስለዚህ ምን እናደርጋለን? 1 2 3 ላይ ፖይንት እናደርጋለን። ስለዚህ ያ ማለት መልሱ ስንት ይመጣል ማለት ነው? 0.002 ይመጣል ማለት ነው። ስለዚህ መልሱ 0.002 ነው ኦቨር ለዚህኛው ማለት ነው 0.0002። ስለዚህ አሁን ይህንን ለማካፈል ምን እናደርጋለን? ቦዝ ሳይድ በተመሳሳይ ቁጥር እናባዘዋለን ማለት ነው። ያ ማለት በስንት እናባዘዋለን ማለት ነው? እዚህ ጋር ፖይንት እንቆጥራለን። ለምሳሌ ረጅሙ ይሄ ነው። ስለዚህ በ1 2 3 4 ማለት ምን ማለት ነው? 10,000 ማለት ነው ኦቨር 10,000። ያ ማለት ነው 10,000 በ10,000 ብናካፍለው 1 ነው የሚመጣው። ስለዚህ ይሄንን ቁጥር ሲባዛ በ1 ምንም የሚለውጠው ለውጥ የለም ማለት ነው። ስለዚህ እነዚህ ዜሮዎች ለማጥፋት ሁለቱንም ሳይድ በ10,000 እናባዘዋለን ማለት ነው። በ10,000 ስናባዛው 0.002 ታይምስ 10,000 ስንት ይመጣል? እዚች ጋር ያው 10,000 ከሆነ 4 ዜሮ ነው የምናደርገው። ስለዚህ ይህንን ነጥብ ነው የምናወጣው 1 2 3 4 ስለዚህ 4 ጊዜ ሲወጣ 20 ይሆናል ማለት ነው። ስለዚህ 20 ኦቨር ይህንን ነጥብ ነው የምናወጣው 1 2 3 4 1 2 3 4 ስለሆነ ማለት ነው። ስለዚህ 2 ብቻ ነው ማለት ነው። ስለዚህ ሲምፕሊፋይ ስናደርገው በ2 1 በ2 10 መጣ ማለት ነው። ስለዚህ የዚህኛው መልስ D10 ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ የተለያዩ ጥያቄዎችን ሲምፕሊፋይ ማድረግ እንችላለን። አሁን ወደ ቀጣዩ ጥያቄ ነው። እሺ አሁን ወደ ሁለተኛው ጥያቄ መጥተናል። ኮመንሊ ከሚቀርቡ ጥያቄዎች መካከል ይሄ ጥያቄ አንዱ ነው። ምንድነው የሚለው? what is the difference between 100 and 99.999? ሶ እንደዚህ አይነት ጥያቄ ሲመጣ ምንድነው የምናደርገው? ጥያቄው ራሱ በግልጽ የሚለው ከ100 ላይ 99.999ን መቀነስ ነው። ሲቀነስ ስንት ይመጣል ነው መልሱ የሚለው። ሶ እዚህ ጋር ቹዞች አሉ 0.1 0.0001 0.001 እና 1.000 ኢ ደግሞ 0.00001 ይላል ማለት ነው። ሶ ይሄንን ጥያቄ በቀላሉ ለመስራት ምንድነው ማድረግ ያለብን? እዚች ጋር ለምሳሌ የተሰጠን ጥያቄ የተሰጠን ቁጥር አለ 99.999 ሶ 100ንም በዚህ አይነት ፎርማት እንጽፈዋለን። 100.000 ከፖይንት በኋላ ያለ 0 ምንም አይነት ዋጋ ስለሌለው ችግር የለውም፣ ተመሳሳይ ነው። ስለዚህ
100.000 100 እኩል ስለሆኑ ችግር የለው ማለት ነው። አሁን ምን እናደርጋለን? ይህንን ሰብስትራክት የምናደርገው 100 ሲቀነስ 99.999 ነው የምናደርገው ማለት ነው። ስለዚህ ይሄ በቀላሉ ምን ማድረግ እንችላለን? ከዜሮ ላይ 9ን መቀነስ ስለማንችል አንድ ይበደላል ከዚህ ማለት ነው። ምን እናደርጋለን? ቅድሚያ ይሄኛው አንድ ለዚህኛው ያበድሯል። ስለዚህ 0 ነው። ይሄኛው 0 ይሆንና እቺኛዋ 10 ትሆናለች። ከዚህ በኋላ ይሄ ደግሞ ለዚህ ያበድሯል። ይሄ ከ10 ላይ አንድ ሲያበድረው ይሄ 9 ይሆንና ለዚህኛው ደግሞ 10 ይሆናል ማለት ነው። ከዛ በኋላ እንደገና ድጋሚ ይሄኛው 10 ለዚህኛው ሲያበድረው ይሄ 9 ይሆንና ይሄ 10 ይሆናል መልሶ። ይሄ ለዚህ ድጋሚ ለ0 ሲያበድረው ይሄ 10 ይሆንና ይሄ ደግሞ በተራው 9 ይሆናል። 10 ድጋሚ ለዚህኛው አንድ ሲያበድረው 9 ይሆንና ይሄኛው 10 ይሆናል ማለት ነው። ስለዚህ እዚች ጋር አሁን 10 መጣ። አንዱ ከአንዱ እየተበደረ 9 ሆነና 10 ሆነ ማለት ነው። ምንድነው የምናደርገው? አሁን የዚህ ዋጋ 10 ሆኗል ማለት ተበድረን 10 መጥቷል። ስለዚህ 10 ሲቀነስ 9 ስንት ይመጣል? 1 ይመጣል። እዚች ጋር ደግሞ 9 አለ። 9 ሲቀነስ 9 0 ይሆናል። እዚህ ጋርም 9 ሲቀነስ 9 0 ይሆናል ነጥብ። 9 ሲቀነስ 9 0፣ 9 ሲቀነስ 9 0። ከዛ እዚች ጋር 0 ናት። ያው ኖርማል 0 ነው። ይሄ መልሶ ይሄ 0 ስለሆነ መልሶ 0 ይሆናል ማለት ነው። ስለዚህ ከነጥብ በፊት ያሉ ዜሮች ምንም ቫልዩ ስለሌላቸው ምን እናደርጋለን? 0.001 ይመጣል ማለት ነው። ስለዚህ እነዚህ ሁለቱ ዜሮች ምንም ዋጋ ስለሌላቸው 0.001 ይመጣል። ስለዚህ መልሱ የሚሆነው ምንድነው? ሲ 0.001 ነው ማለት ነው። እሺ ሶስተኛው ጥያቄ ጋር እንጣ። በሶስተኝነት የምናገኘው how many times is 0.01 contained in 10 ይላል። ይሄ ማለት ምን ማለት ነው? 0.01 ሲደመር 0.01 ሲደመር 0.01 እያለ ምን ያክል 0.01ዎች ቢደመሩ ነው 10 የሚለውን የሚሰጠን ነው። አሁን እዚህ ጋር ዋና ጥያቄ እንደዚህ አይነት ጥያቄ ሲመጣ በቀላሉ መንገድ መመለስ ይቻላል። ያ ማለት ምን ማለት ነው? በቀላሉ አማርኛ 10 ሲካፈል ለ0.01 ማለት ነው። ስለዚህ በ10 ውስጥ ስንት 0.01ዎች አሉ ነው። ስለዚህ ይህንን ስናካፍለው እንዲቀለን ምን እናደርጋለን? በነጥቡን እንዲያጠፋልን ይሄንን ነጥብ እንዲጠፋልን በስንት እናበዛዋለን? በ100 ኦቨር በ100። ስለዚህ ይሄ በ100 ስናጠፋው ነጥቡ ይጠፋልናል ማለት ነው። አሁን 100 ኦቨር 100 ስናደርግ ያው ነው፣ ምንም ቫልዩ የለውም። ይሄ ስናካፍለው አንድ ይመጣል። ስለዚህ ምንም የሚመጣ ለውጥ የለም ማለት ነው። ስለዚህ ሁለቱንም በ100 እናበዛዋለን ማለት ነው። ይሄ 10 ሲባዛ በ100 1000 ይመጣል። ሲካፈል 0.01 ሲባዛ በ100 1 ይመጣል ማለት ነው። ስለዚህ ነጥቡን አጠፋን። ያ ማለት 1000 ኦቨር 1 ማለት በሌላ አነጋገር 1000 ማለት ነው። ስለዚህ መልሱ 1000 ይመጣል። ስለዚህ እንደዚህ በቀላሉ መንገድ መመለስ እንችላለን ማለት ነው። እሺ ወደ አራተኛው ጥያቄ ነው። አራተኛው ጥያቄ የሚላል change 1 hour 1 minute 1 second to seconds ይላል። ስለዚህ እዚህ ጋር ምንድነው የሚለን? አንድ ሰዓትን፣ አንድ ደቂቃን፣ አንድ ሰከንድን ጠቅላላ ጀምረን ወደ ሰከንድ እንቀይራቸዋለን ማለት ነው። እዚህ ጋር ቹዞች አሉ። ስለዚህ የመጀመሪያ የምናደርገው ምንድነው? ሰዓትን ነው የምንቀይረው። የተሰጠን እዚህ ጋር ስንት ሰዓት ነው? 1 hour ነው። ስለዚህ 1 hour equals to 60 minutes ማለት ነው። አንድ ሰዓት 60 ደቂቃ ነው ሲባዛ በ60 ሰከንድ። ያ ማለት አንድ ሰዓትን ለማግኘት ወደ ደቂቃ እንቀይረዋለን፣ ወደ ደቂቃ። ስለዚህ አንድ ሰዓት እኩል ነው ከ60 ሚኒት ሲባዛ በ60 ሰከንድ። አንድ ደቂቃ 60 ሰከንድ ከሆነ 60 ደቂቃ በ60 ሰከንድ ነው የሚባዛው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? 60 ሲባዛ በ60 ስናደርገው ስንት ይመጣል? 3060
600 ሰከንድ ይመጣል ማለት ነው። ስለዚህ ቶታሊ 1 hour equals to 3600 ሰከንድ ይመጣል ማለት ነው። ስለዚህ ሰዓትን ጨረሰን ማለት ነው። ቀጣይ ወደ ሚኒት እንሂድ። የሀወርን ጨርሰናል፣ ወደ ሚኒት እንሂድ። ስለዚህ ምን እናደርጋለን? የተጠየቅነው 1 ሚኒት ነው። ስለዚህ 1 ሚኒት እኩል ይሆናል 60 ሰከንድ። የሚኒትን አገኘን ማለት ነው። ሶስተኛ ደግሞ 1 ሰከንድ ልትሰጥ። ሰከንዱ ስንት ነው? 1 ሰከንድ። ስለዚህ እነዚህ ሶስቱንም አንድ ላይ እንደምራቸዋለን ማለት ነው። እዚህ ጋር የአንድ ሰዓትን ስንት ሰከንድ አገኘን? 3600 ሰከንድ ሲደመር የደቂቃን እዚህ ጋር ስንት አገኘን? 60 ሰከንድ ሲደመር የሰከንድ እዚህ ጋር 1 ሰከንድ። ስለዚህ እዚህ ጋር እንደምራቸዋለን 3600 ሲደመር 60 ሲደመር 1 ስንት ይመጣል? 3661 ይመጣል ማለት ነው። እዚህ ጋር 3661 ይመጣል ማለት ነው። ያ ማለት ከምርጫዎቹ ጋር ሲ ነው ይሆናል ማለት ነው። መልሳችን 3661። እሺ ወደ አምስተኛ ጥያቄ እንምጣ። አምስተኛ ጥያቄ ምንድን ነው የሚለው? what is the sum of -1 + 4 ነው የሚለው። ስለዚህ ይሄኛውን ለመስራት ቀለል ያለ ነው፣ ብዙም የሚከብድ አይደለም። ምን እናደርጋለን? -1 + 4 ስንት ይመጣል? ኢኳልስ ቱ ስንት ነው የሚለውን ነገር 3 -3 -4 ወይም 5 ነው የሚመጣው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ቀላል ነው። ለምሳሌ እቺ ኔጌቲቭ ባትኖር ኖሮ ኔጌቲቭዋን እናጥፋትና 1 + 4 5 ይመጣ ነበር። ግን አሁን እንደዛ አይደለም ጥያቄ። ይሄ ከፊት ለፊት ኔጌቲቭ አለ። ኔጌቲቭ አለ ማለት ምን ማለት ነው? እዳ እንደማለት ነው። እዳ 4 እያለኝ 1 ተቀነሰብኝ እንደማለት እንቆጥረዋለን ማለት ነው። ያ ማለት በሌላ አጠራር ምን ማለት ነው? ማቀያየር እንችላለን ቦታ። አሁን ይህንን 4 እዚህ ጋር ማምጣት እንችላለን ማለት ነው። ስለዚህ 4ን ከፊት ለፊቱ አመጣ ማለት 4 - 1 ይሆናል ማለት ነው። ወይም ደግሞ በሌላ በግልጽ አማርኛ ምን ማለት ነው? -1 + 4 ማለት 4 ንጹህ እያለኝ 1 ዕዳ አለብኝ ማለት ነው። ስለዚህ 4 ንጹህ እያለኝ 1 ዕዳ ምቀንስ ከሆነ ስንት ይቀራል? 3 ይቀረኛል ማለት ነው። በሌላ አማርኛ ይህንን ወደዚህ የምናመጣው ቢሆን ደግሞ 4 ሲቀነስ 1 እኩል ይሆናል 3 ይሆናል። ስለዚህ መልሱ A 3 ነው ማለት ነው።